የነዚህ የሶስት ነገሮች ልዩነት እንደኔ ግራ ጋብቷችሁ ያውቃል? ምን ማለት እንደሆኑና ልዩነታቸው ምን እንደሆነ በቀላል ምሳሌ ላስረዳችሁ። እንደምናውቀው እንግዲህ በ20ኛው ክፍለ ዘመን የተነሳው ስዊዘርላንዳዊ ሳይኮሎጂስት ካርል ዩንግ አእምሯችን 3 ክፍሎች አሉት ይላል። እነሱም ኢጎ፣ ሻዶና ፐርሶና ናቸው። ምንድነው ልዩነታቸው? ፐርሶና ማለት ጭምብል ወይም ማስክ ማለት ነው። ይሄ ማለት በማህበረሰቡ ዘንድ ተቀባይነት ለማግኘት ጥሩ ለመባል ተስማምቶ ለመኖር ስንል የምንለብሰው የምናጠልቀው ማስክ ማለት ነው። በምሳሌ ያሳያችኋለሁ። ሁለተኛው ደግሞ ሻዶ ነው። ሻዶ ደግሞ የፐርሶና ተቃራኒ ማለት ነው። በማህበረሰቡ ዘንድ ብናቀርበው ብናሳየው አይወደድም፣ ይጠላል ብለን ያሰብነው የደበቅነው ማንነታችን ማለት ነው። በምሳሌ እናያቸው። ለምሳሌ አበበ የሚባል ሰው አዲስ አበባ ውስጥ ቤት ተከራይቶ ነው የሚኖረው እና ደግሞ ተቀጥሮ ስራ ይሰራል። ከዛ አበበ አንድ ቀን ጥፋት ያጠፋና አለቃው ይጠራውና አበበን ጥንብርኩሱን ያወጣዋል፣ ይሰድበዋል፣ ብዙ ነገር ያደርገዋል። አበበም ያን ያህል ሲሰድበው ታግሶ እሺ ጌታዬ አስተካክላለሁ፣ ይቅርታ አድርግልኝ ብሎ በክብር ጠይቆ ይወጣል ማለት ነው። ፐርሶና የምንለው ነገር ይሄ ነው። አበበ ላለቃው ያሳየው ማስክ ማለት ነው። አበበ እኮ በውስጡ ሰውየውን መንጋጭለውን ቢያረግፈው ሁሉ ደስ ሊለው ይችላል። ነገር ግን ተስማምቶ ለመኖር ሲል፣ ስራውን ላለማጣት ሲል በትህትና እሺ ጌታዬ አስተካክላለሁ ብሎ ይህንን ማስክ ይህንን ፐርሶና አሳይቶ ይወጣል ማለት ነው። ስለዚህ ፐርሶና ማለት ከማህበረሰቡ ጋር ተስማምተን ለመኖር ስንል የምናሳየው ማስክ ማለት ነው። የሆነ ህፃን ልጅ ስናጫወት የምናሳየው ፊት አለ። የሆነ ከቤተሰብ ጋር የምንሆነው ከቤተሰብ ጋር የምናሳየው ማንነት አለ። ከሆነ ከቤተ ክርስቲያን አባት ጋር የምናሳየው ማንነት አለ። ከማህበረሰቡ ጋር እንዳንጣላ ተስማምተን ለመኖር ስንል የምናሳየው ማስክ ፐርሶና ይባላል። ሻዶ ማለት ደግሞ አሁን ለምሳሌ አበበ አለቃው እንደዛ ሲለው እንደው መንጋጭለውም ቢለው ወይ አንገቱን ዶ ቢያንቀው ደስ ይለው ነበር። ነገር ግን እንደዛ የሚያደርግ ከሆነ ስራውን ያጣል፣ የሚበላው አያገኝም፣ ቤት ኪራዩን ሁሉ የሚከፍለው አያገኝም። ስለዚህ ሻዶ ማለት በውስጣችን የደበቅነው ማንነት እንዳናወጣው በማህበረሰቡ ዘንድ ተቀባይነት የማያስገኝ ነገር ነው ማለት ነው። ሌላኛው ሶስተኛው ኢጎ ነው። ኢጎ ማለት አንተ ማለት ነህ። በዚህ በኮንሺየስ ማይንዳችን በንቁ በሆነው የአእምሯችን ክፍል የሚያስብና ሪያሊቲውን አንደርስታንድ የሚያደርግ ከዛ ደግሞ በፐርሶና በዚህ በጭምብሉና በሻዶ በጥላው መካከል ውስጥ ሁለቶችን አስማምቶ አስታርቆ ሎጂካል የሆነ ውሳኔ ሚዛናዊነት ያለው ውሳኔ የሚወስንልን የአእምሯችን ክፍል ማለት ነው። ለምሳሌ አበበ ሻዶ አንገቱን እነቀው በቦክስ በለው የሚል ሀሳብ መጥቶለት ነበረ። ነገር ግን ሎጂካል ማይንዳችን ይሄ ኢጓችን አበበ እንደዚህ የምታደርግ ከሆነ ስራህን ታጣለህ፣ ስራህን አጣ ማለት ደግሞ የምትበለው አታገኝም፣ ቤት ኪራይ የምትከፍለው አታገኝም፣ ስለዚህ ገደል ነው የምትገባ፣ ስለዚህ መረጋጋት አለብህ ይለዋል። ፐርሶናንም ደግሞ ዝም ብለህ እንዳሸንጉሊት መሆን የለብህም፣ ዝም ብለህ እንዳሸንጉሊት መታዘዝ የለብህም፣ አለቃህን ኋላ ሲረጋጋ ሄደ ያንን ነገር ያደረክበትን ምክንያት በማስረዳት አግባብተ ሰላም ታወርዳለህ ይለዋል። ሁለቶችን ያስታርቃል ማለት ነው። እንግዲህ ከሞላ ጎደል ባጭሩ የሶስቶች ልዩነት ይህንን ይመስላል። በነገራችን ላይ ፐርሶናም ኢጎም ሻዶም የራሳቸው የሆነ ጥቅምም አላቸው፣ የራሳቸው የሆነ ግን ጉዳትም አላቸው። እነዚህን ነገሮች መረዳትና እንዴት መጠቀም እንዳለብን ማወቅ መቻል በጣም ይረዳናል። ምናልባት በሰፊው ዩቲዩብ ላይ ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ ማስቀመጥ ትችላላችሁ። እወዳችኋለሁ።